በእግር ኳስ ላይ በጣም ብዙ ፎከስ ማድረግ ያለብን ነገር ሲበዛ የተረጋጋ የሆነ ስራ ነው አይሰጠንም። ማለት ለምሳሌ ችግራችሁ የቱ ጋር እንዳለ አታውቁትም። የቱ ላይ ፎከስ አድርጋችሁ መስራት እንዳለባችሁ አታውቁም። እነ የቱ ቤዚክ የሚባሉ ነገሮች ላይ አይምሯችሁን ትኩረት ሰጥታችሁ መስራት እንዳለባችሁ አታውቁም። ምክንያቱም ነገሮቹ እየበዛባችሁ ሲመጣ የትኛውን ከየቱ ለይታችሁ መስራት ራሱ አንድ ትልቅ ስራ ነው የሚሆንባችሁ። ስለዚህ አንድ ፕሮፌሽናል ኳስ ተጫዋች የመሆን ፍላጎት እንዳለው ተጫዋች ቤዚክ ፎከስ ማድረግ ያለባችሁ ነገሮችን ልንገራችሁ። ስለዚህ በዚህ ቪዲዮ ላይ የምናወራው እሱን ነው ማለት ነው። ወደ ቪዲዮ እንግባ። አንደኛውና ትልቁ ፎከስ ማድረግ ያለባችሁ ነገር ምንድነው? የእግር ኳስ ኮንትሮሊንግ ነው። በእግር ኳስ ቤዚክ ከሚባሉ ነገሮች መካከል አንደኛው ኮንትሮሊንግ ነው። ወደ አንተ እየመጣ ያለ ኳስን ኮንትሮል ማድረግ ካልቻልክ ሙሉ ለሙሉ ልትሰራ ያሰብከው ስራ በሙሉ ተበላሽቷል ማለት ነው። በእግር ኳስ ምርጥ ከሚባሉ እግር ኳስ ተጫዋቾች መካከል ሄደ ብትመለከት ኮንትሮሊንጋቸው በጣም መጥፎ የሆኑ ተጫዋቾችን አታገኝ። ምክንያቱም ያችን ቤዚክ ስኪል ማስተር ስላረጓት ወይም ደግሞ በደንብ ስለቻሏት የእነሱ አጫወት ላይ በጣም ትልቅ ተጽዕኖ ይፈጥራል። ስለዚህ በትሬኒንግ ላይ ስትሰራ ትልቅ ልታካተው የሚገባ አይነት ስራ ቢኖር ኮንትሮሊንግ የበዛበት ስራ ነው። የተለያዩ አይነቶች ስራዎች አሉ። እኔም ለቅቄልሃለሁ ዩቲዩብ ላይ። እግርህ በደንብ አዳፕት እስኪያደርጉ ድረስ ትሬኒንግ ላይ ኮንትሮሊንግ ስራዎችን ደጋግመህ ስራ። ያኔ ሞር አዳፕት እያረከው ስመጣ ኳሱ እግርህ ላይ እየቀለለ ይመጣል። ስለዚህ ፎከስን ሌሎች ነገሮች ላይ ከምታባክን አንድ ቤዚክ የሚባለው ኮንትሮሊንግ ላይ በደንብ ስራ። አንደኛው ይሄ ነው። ሁለተኛው ደግሞ ኦብቪየስሊ ፓሲንግ ነው። የፈለገ ኳሱን ብትጠቀምበት ወይም ደግሞ ኮንትሮል ብታደርገው ራሱ ነገር ግን ፓስ አድርገህ ለቲም አጋርህ ማቀበል ካልቻልክ ወይም አኪሬት የሆነ ሹት የጠበቀ ፓስ ማድረግ ካልቻልክ ቶታሊ የእግር ኳስን ጀርባ አጥንት እንደሰበርከው ያክል ነው የሚቆጠረው። ምክንያቱም እግር ኳስ ተጫዋች ሆኖ ፓሲንግን የማይችል ፕሮፌሽናል ተጫዋች የለም። ሜቢ የኳሊቲው ደረጃ ይለያይ እንጂ ፓሲንግ ቶታሊ የማይችል እግር ኳስ ተጫዋች የለም። ስለዚህ ያንተ ፓስ አኪሬሲውን የማይጠብቅ ከሆነ፣ ፓወሩን የማይመጥን ከሆነ፣ ታይሚንጉን የማያውቅ ከሆነ ቶታሊ ፕሮፌሽናል ኳስ ተጫዋች ለመሆን እንቅፋት ነው የሚሆንበት። በተለይ ደግሞ በሚድፊልድ ፖዚሽን እየተጫወታችሁ ከሆነ ብዙ ስራችሁ የሚያያዘው ከፓሲንግ ነው። ሎንግ ፓሲንግ የሚሆን ሾርት ፓሲንግ የሚሆን ከፓሲንግ ጋር ይያያዛል ስራችሁ። ስለዚህ በደንብ ማስተር ማድረግ ያለባችሁ ስራ ቢኖር አንደኛው ፓሲንግ ነው። በሌሎችም ፖዚሽን ላይ ብትጫወቱ ፓሲንግ ያስፈልጋል። በበረኛም ፖዚሽን ላይ ራሱ ብትጫወቱ ፓሲንግ የግድ ነው። ምክንያቱም በዚህ ጊዜ በረኞች የእጅ ስራ ብቻ አይደለም ታለቅ የሚፈለጉ በረኞች በዚህ ጊዜ የእግር ስራም የሚችሉ ናቸው። ከቲም አጋሮቻቸው ጋር የሚጫወቱት በረኞች የሚፈለጉት። ስለዚህ እንደዚህ አይነት ተጫዋች የምትሆኑበት ትልቁ መንገድ ምንድነው? በግላችሁ ስትሆኑ ወይም ደግሞ በቲም ትሬኒንግ ላይ ሊሆን ይችላል። ሁለተኛ ፎከስ አድርጋችሁ ልታስገቡት የሚገባው ነገር ምንድነው? ፓሲንግ ነው። ፓሲንግ ያለበት ስራዎችን መስራት ማለት ነው። ምን አይነት ስራዎች እንደምትሰሩ ካላወቃችሁ ፓሲንግ የምትሰሩበትን ኤክሰርሳይዝ ለቅቄ እላችኋለሁ ዩቲዩብ ላይ። ስለዚህ እየገባችሁ እነሱ ስራ እየሰራችሁ ይሄን ቤዚክ ስኪል ማዳበር አለባችሁ ማለት ነው። ስለዚህ ሁለተኛው ይሄ ነው። ሶስተኛው በደንብ ፎከስ ማድረግ ያለባችሁ ነገር ቢኖር ድሪብሊንግ ነው። በብዙ አጋጣሚዎች ለቲም አጋራችሁ ኳሱን ማቀበል የማትችሉበት ጊዜ ይመጣል። ወይም ደግሞ ኳሱን እናንተ ጋር ማቆየት ያለባችሁ ጊዜ ወይም እየገፋችሁ የምትሄዱበት ጊዜ ይመጣል። ስለዚህ በዛ ሰዓት የድሪብሊንግ ስኪልህ መጥፎ ከሆነ ቡድኑንም አንተንም አክስርሃል ማለት ነው። ምክንያቱም አሁን ለምሳሌ ካውንተር አታክ እየሄድክ እግርህ ላይ እየተንተፋተፈ ያ ካውንተር አታክ ቢበላሽ ኢማጂን አድርገው ምን ያክል ደጋፊዎች ዲስፖይንት እንደሚሆኑ በአንተ። ፓስ ማድረግ በሌለብህ ሰዓት ድሪብሊንግ ስለማችል ብቻ ፈርተ ፓስ ብታረግ እና ያ ፓስ ቢበላሽ አሰልጣኙ ምን ያክል በአንተ እንደሚበሳጭ አስብ። ስለዚህ እግርህ ላይ ኳስ የምታቆይበት ሰዓቶች አሉ። በዛ ሰዓት ላይ የድሪብሊንግ ስኪሉን ካልቻልከው ኳሱ እግርህ ላይ ሆኖ እንዲሸራሸር ማድረግ ካልቻልክ ይህም ሌላኛው ትልቅ ተጽዕኖ ይሆናል አንተ ፕሮፌሽናል ኳስ ተጫዋች እንዳትሆን የሚያደርግ። ስለዚህ ድሪብሊንግን ለማሻሻል ለግል መስራት አለብን። በተለያዩ አይነት ስራዎች ያንተን ድሪብሊንግን ማስተካከል ትችላለህ። ኢቭን አሁን የነገርኳችሁ ሶስቱንም አንድ ላይ የምትሰሩበት ስራዎች አሉ። እንዳለ ስራዎችን ዩቲዩብ ላይ እየለቀኩላችሁ ነው። አሁን የነገርኳችሁ የድሪብሊንግ ስራም ራሱ ዩቲዩብ ላይ ለቅቄላችኋለሁ። ስለዚህ ሜዳ ላይ ገብቶ ቲሙንም ራሱን ከማስበላት ከአሁኑ በግላችሁ እራሳችሁን አዳብራችሁ በገቡ ይሻላል ሜዳ ላይ። ስለዚህ ሞር ፎከሳችሁን በደንብ ተርን አድርጋችሁ ወደ ድሪብሊንግ እናም የነገርኳችሁ ሌሎቹ ላይ ብታረጉ ጥሩ ነው። ስለዚህ ሶስተኛው ይሄ ነው። አራተኛው ደግሞ ሹቲንግ ነው። በእግር ኳስ ምንም ያክል ሜዳ ላይ ብትጫወት ዋናው ግባችን ምንድነው? ጎል አስቆጥሮ ጨዋታውን ማሸነፍ ነው። ስለዚህ በአንድ ቲም ውስጥ ግብ የማያስቆጥር አይነት ተጫዋች ቢኖር ቲሙ ይበላል ማለት ነው። ስለዚህ ትልቅ ግብ አስቆጣሪ የሚባለው ሹቲንግ በደንብ ፐርፌክት የሆነ ነው። በተለያየ አጋጣሚዎች ኳሱ ይሄዳል። ሜቢ በጥሩ ጨዋታም ሊሆን ይችላል፣ በአጋጣሚም ሊሆን ይችላል። ኳሱ ጎሉ ጋር ከደረሰ ያችን ኳስ መረብ ውስጥ ማስገባት ትልቅ ስኪል ይጠይቃል። ከስኪሎቹ መካከል እንደነገርኳችሁ ሹቲንግ ያለ። ስለዚህ ሹቲንግ ላይ በደንብ ማስተር ያደረገ ተጫዋች ስታቱን ብትመለከቱት ራሱ በጣም ጥሩ የሆነ ስታት አለው። ለምሳሌ ያክል ክርስቲያኖ ሮናልዶ መመልከት ትችላላችሁ። ክርስቲያኖ ሮናልዶ እግር ኳስ ታሪክ ውስጥ እንደሱ ግብ የሚያስቆጥር ተጫዋች የለም። ይህም የሆነበት ትልቁ ምክንያት ምንድነው? በትሬኒንግ ላይ ክርስቲያኖ ሮናልዶ በደንብ ፎከስ አድርጎ የሚሰራበት አንደኛው ትልቁ ስኪል ሹቲንግ ስለሆነ ነው። ክርስቲያኖ በግሉ ሰራ ተብሎ የሚነገሩ ታሪኮችን ብትሰሙ አብዛኛው ትሬኒንግ ላይ ሹቲንግን ያካታል። ምክንያቱም ጉዳዩ ኳስን ከመጨረስ ጋር ቲምህን ከማውጣት ጋር ቲምህን የምታወጣበት አንደኛው ትልቁ መንገድ
ሹቲንግን በደንብ ማስተር አድርገህ ኳሷን ከመረብ ጋር ማገናኘት መቻለ። ያንን የምታደርገው በእድል አይደለም፣ በመለማመድ ነው። በግልህ ስትሰራ የሹቲንግ ኤክሰርሳይሶችን ፎከስ እያደረግ እነሱን እያስገባህ እየሰራህ በደንብ አዳፕት ማድረግ ይህን ስኪል ያኔ ሜዳ ላይ ገብተህ ለቡድንህ ጠቃሚ ተጫዋች ሆነህ ትወጣለህ ማለት ነው። ይሄ ሁላ የነገርኩህ የተሰራው ስራዎች መና አይቀሩም ማለት ነው። ምክንያቱም ምንም ያክል ተጫዋታችሁ ጎል የሚያስቆጥር ከሌለው ምንም ዋጋ የለውም፣ መና ቀረ ማለት ነው። ነገር ግን ሹቲንግ ላይ በጣም ፐርፌክት ሆነ የምታስቆጥር ከሆንክ ለፕሮፌሽናል ተጫዋችነት ብቁ ትሆናለህ። ስለዚህ አራተኛ ፎከስ ማድረግ ያለብህ ነገር ሹቲንግ ነው። አምስተኛና የመጨረሻ ፎከስ ማድረግ ያለብህ ፈርስት ተች ነው። ፈርስት ተች ቤዚካሊ ከኮንትሮሊንግ ጋር ልታገናኙ ትችላላችሁ። አዎ ግልጽ ነው፣ በደንብ የሚያያዝ ነገር አለው ከኮንትሮሊንግ ጋር። ነገር ግን ኮንትሮሊንግ ሲባል ጀስት ኳሱ ሲመጣ ኮንትሮል ማድረግ ነው፣ ኳሷ አንተ ጋር እንድትቆም ማድረግ ነው። ፈርስት ተች ሲባል ግን ከኮንትሮሊንግ አንድ ስቴፕ ወደፊት ይሄዳል። እሱም ምንድነው? ኳሷን በመጀመሪያ ነኪህ ለቀጣይ ስራ ማመቻቸት ነው። ሚኒንግ አሁን ለምሳሌ ቀጣይ ስራ ሹቲንግ ከሆነ በመጀመሪያ ኳሷን ስትነካት ለሹቲንግ እንድትመችህ አድርገህ ኳሷን ወደፊት ማስተካከል ማለት ነው። ቀጣይ ስራ ፓሲንግ ከሆነ ለፓሲንግ እንዲመችህ በመጀመሪያ ንክኪ ኳሷን ማመቻቸት። ስለዚህ ፈርስት ተች ማለት ባጭሩ በመጀመሪያ ንኪህ ቀጣይ ለምትሰራው ስራ ኳሷን ማመቻቸት ማለት ነው ባጭሩ። ስለዚህ ይህን ማስተር ማድረግ ያለበት ትልቅ ችሎታ ነው። ፈርስት ተቻቸው በጣም ምርጥ የሆኑ ተጫዋቾችን ብትመለከቱ በእግር ኳስ ላይ ስኪላቸውን በደንብ አግኖ የሚያሳይ ትልቅ ስኪል። ፈርስት ተች ተበላሸ ማለት ሌሎቹ ቀሪዎቹ አብሮ ይበላሻሉ ማለት። ስለዚህ እንደዚህ አይነት ጠቃሚ የሆነ ስኪል ከሆነ በትሬኒንግ ላይ ፈርስት ተችን በደንብ ማሻሻል ትችላለህ። በግልህም አብረህም ስትሰራ ከልጆች ጋር ማሻሻል ትችላለህ። እሱን የምታረግበት ደግሞ ዩቲዩብ ቪዲዮ ለቅቅ ይላል። እሱን ቪዲዮ እያየ በግልህም ከልጆች ጋርም ስትሰራ በትሬኒንግ ላይ መስራት ትችላለህ። ስለዚህ ፎከስን በሌላ ነገር ላይ ከማባከል እነዚህ 5 ነገሮች ላይ ፎከስህን ትኩረትን አድርገህ ስራባቸው። እነዚህ 5 ነገሮች አንተን ፕሮፌሽናል የማድረግ ችሎታ አላቸው፣ የመጣልም ችሎታ አላቸው። አሁን የነገርኳችሁ ስራዎችን በሙሉ ዩቲዩብ ላይ ታገኛላችሁ። ገብታችሁ እያያችሁ የሰራችሁ ራሳችሁ መለወጥ ትችላላችሁ ማለት ነው። ከቪዲዮ የተጠቀማችሁት ነገር እንዳለ ተስፋ አደርጋለሁ። የተጠቀማችሁት ነገር ካለ ላይክ፣ ለጓደኞቻችሁም ሼር አድርጉ። ሰብስክራይብ የምትል ቀይ ምልክት አለች፣ እሷን ነክታችሁ የደውል ምልክቷን ተጫኑ። ስለዚህ በቀጣይ ቪዲዮ እስክንገናኝ ቻው።